آمنوا اجتنبوا من الظن اجتنبوا إن بعض الظن اجتنبوا كثيرا من الظن إن بعض الظن إثم هذا هو الإثم لا إله إلا الله محمد رسول الله يميل الهز بكنا مثل جزء صلاة بيسجدون سو مشرك تهنا الله عندنا يسموه جمعة لتوخط بازي توسل تبرك አይሆንም ማን ነው ተበሩክ አይሆንም ያለው ተወሱል አይሆንም ያለው አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ሌላ ማን አለ ሁሉም አይመቶቻችን ቢፋቅ ዑለማ ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል አህመድ ኢብኑ ተይሚያ የሞተለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል درجوت يتعتبربتن غسيلون تأتطواليها الله أكبر شيخ عمر إدريس مفتي أحمد بن تيمية إنسان الله أكبر أيونتنا من النجاة والله يونتنا من النجاة يا قالوا قدم ستوت العلماء الله أكبر هو عالم بالكتاب عالم بالسنة عالم بجميع الفنون عالم بفقه المذاهب الساتشو الذي شريعة يمي خلف نجا أيسرهم هنا مرة قلت ليلا يساتشو ولا بيتعافي في دفنه جنب مسجدي ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቻለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጂዳቸው ጀንብ ጎን ነው የተቀበሩት እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው ሰው ይታወቃል አንተ ቢነፍሲ ነው የሰጠው ወዶ ፈቅዶ ነው የሰጠው ተቀምጦስ ቢሆን ሁለተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች በቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃው ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን አይወገድ ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት አላሁ አክበር እና ይሄን ያህል እንዲህ ውርጅብን ለዛው ቃሲሮች የዕልም ምናምን ሽታውንም እንኳን ለመሸሙ ራኢሐተ العلم እኔ ያልናገርም ብዬ ነበረ ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል ይህን ባለጌዎች سوء الظن بالمسلمين شرك ምንድነው ሽርክ ማለት የአህመድ ኢብኑ ተይሚያ ገሲል የጠጣሰው ሙሽሪክ ነው ታዲያ ኢብኑ ቀይም ለብቻው ተቀብሯል የብነ በረድ ሐውልት ተሰርቶበት አህመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው ብቻው አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትም ሰዎች منحرف ነው ብለው ያሐከሙበት ነው انحرف عن جادة طريق ከትክክለኛው መንገድ ያገለለ ግዛ ወደ ገደል የገባ ሰው ነው ብለው ነው የተናገሩት ይሄንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው ይሄ ሰውዬ ብቻውን ተቀበለ شيخ الإسلام ምናምን የሚሉት እንኳን በሼኽ الإسلام እነቱ አናምንም ሼኽ الإسلام ወቻሉና ነጋዲ ዘከሪያ الأنصاري شيخ الإسلام ናቸው ምናቃቸው እነሱ ነው ለሸምሱ ላይመት ይሰረክሲ ሼኽ الإسلام ናቸው
እነ ኢማሙ ነወዊ ሼኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሼኽ አልኢስላም ስላሉ ላ የኩኑ ሼኽ ኢስላሚ። ይህንን ኪታቡን ማየት ይቻላል። ፈታዋውን ሚንሃጁ ሱነቲ ነበዊያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አላሁ አክበር። አው ሰው እንደዚህ ሲሰደድ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዛ በኋላ የሞቱ ሰዎች